ሆድሽን ነው እንደ ጉንፋን ያዘሽ? ምንም ላደርግ አልችልም። ጥብቆ ነው አሁን እኔ እስኪ ቢ ኒቆሊኔ እሺ ታመም ማለት ታመሻላ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን ከወይዘሪት በስተቀር። እኔ ጉንፋን ይዞኛል። ዛሬ ታማ ተኝታ ሙሉ ቀን ጠዋት ተነስቼ ወጥቼ እስክመጣ ድረስ እሷ ተኝታ ዋለች። ይሄ ልክ ነው? እናንተ ፍረዱ። ምን ይደረግ? ጉንፋን ያመመው ሰው ይፍረድ። ምንም የሚያስተኛ ምንም ያን ያህል ከባድ ነገር አይደለም። ያው እኔ እየተነፋጠጥኩኝ ሰራቻ እሺ ግን ስመጣ ቀበጠችና እርጥብ ጋብዢ ታውቃላችሁ፣ ለጉንፋን እርጥብ አሪፍ ነው። ምንም እንዲህ ነው ያስ ጋባሽ እና አልፎላት ኤክስኪውዝ ሚ አልፎላት። እሺ እርጥቡን ትተነዋል። እናንተ ምንድነው እናሳያቸው እና እርጥብ ልንበላ ነው። ደስ ይላል ደግሞ ማታ ሰፈራችን በጣም ስንድናይ ነው። በዛ ሰፈራችን እናስጎበኛቸዋለን። ሜቴው ስልኳ ቢዚ ያስተፈላጊ ሰሞን አንትፍረድ ብያለች። ዛሬ ሙሉ ቀን ምግብ አልበላችሁ። ሰፈራችንን እርጥባችንን እናሳያለን። እኔ ደም ስሯ ነኝ ያለ እኔ ምግባት በጣም ወቁሽ ታማክ ደግሞ አትበላ የዳአቅፍ ድግፍ አድርጌ ነው ማበላት ወፍ ማበላት። ልዩነቱ ያው ያ ይከፈልበታል ያ አይከፈልበትም እንጂ ማብላት ነው። ኦ ማይ ጋድ እና ሰፈራችን እንዴት አያችሁት? ምንም እንታይ ሰፈር የለም። ጌም ዞን ምንም የሚታይ ነገር የለም። አሁን መተኛ ጥቤት ያው መድኃኒዓለም ያው እኔ ያቻልኩትን ጉዲው ከእንቅልፍ ሌላ አይታያትም። ይሄ ጉንፋን ምን እንደሆነ አላውቅም። የእንቅልፍ ኪኒን ነው እንዴ? ፍረዱኝ። እንተኛ በቃዩ እሱ ምን ይሰራል? እንተኛ ምንም የሚጠቅመን ነገር የለም። ጊኔኔ ሰፈራችን ዛሬ ነገ ኢሬቻ ይከበራል። ሰፈራችን እቴም እየወጡ ዲኮር በዲኮሬሽን አለ። አሳያቸው ነገ የምናከብረውን በዓል በማስመልከት ዲኮራችን ፏፊሽ አድርገነዋል። ነገ እኛ ሰፈር ነው። እሺ ኢሬቻ ነው ብለናል። እኛ ሰፈር ኢሬቻ ምን ለማለት ነው? ሲታይ ጫካ ነው። አሜሪካት ነው ገጠር ነው የምትኖር ነበር። ወይኔ መጉላላት ብቻ ለዛ ልጅ ስንቃና ያመመት ስንት ጊዜ ሆነች ካመመት? ይኸው ማርያም በቃ አንድ ቀን ካመመት ሁሌም ቢሆን በቃ ብዙ ቀን አሟታል ማለት ነው። ምንም ላደርግ አልችልም። እንደኔ በሽታ ማችሉ ሰዎች እስኪ አይዞሽ በጣም የሆነ ሆርሞን ተዛብቶ እንጂ ሰው ለጉንፋን እንደዚህ እኔ ኮንዶም ድምጼ ይዛጋል። ይቅርታ ያለው ቀሪ ሰው አነስተኛ ነው። እኔ ብር አለው ይሻይራል እንደሚያረግ ያለ ጥሩ አይደለም። የውጭ ምግብ አትብሉ። አብሶ የታመማችሁ ሰዎች እንደዚህ ጥሩ አይደለም። በእውነት ለእናንተ ጤንነት ስንል እኔ እበላለሁ። እናንተ ዛሬ ተላቀቅንም እኮ በገዛ እጅ ብተኛ ምን አለበት? አርፌ ብተኛ አጋጣሚ ተጠቀማችሁ ነው ማስወጣት። መቼ ነው ጉንፋን የሚይዘኝ? እስኪ ተንፍሽብኝ ግድ የለም ጠብቁ። እኔ እንደዚህ በእርጥብ ምናምን አልፋታም። እፋታ ሰው አለ እና ምን ይመመኝ ብቻ እንዳይዛት ነው። እኔ ደግሞ ከስል ለብሳ የሚያይዘው
እርግጠኛ ነኝ ምን ሆናል። ከኋላ የሚያይሽ ሰው የሆነ ጎረምሳ ጋር እየላኩሽታ አስተማሚ አልመስልም። ክንዴን አርጌ አጠንክሬ ደግሞ ምን እንዳደረገች ኢቴም ዋን መንገድ ላይ ጣለች። በምን ልትጋብዘኝ ታስከፍለኝ እኮ ነው ዘይዳ ያለ ኢቴሙን ሴትዮዋ እጅ ላይ ስታይ ወይኔ እርጥቤ አልኩ እና ኢቴም ሪስራንስ ኢቴም የሚመለከተኝ ነገር ይሁን። ከዚህ በኋላ አንድ ነገር አጀንዳዬ አውቲ እንዳትዪ በቃ እርጥብ ነው የምትፈልጊው አይደል? አንድ እርጥብ ይገዛልሻል እንደምንም ተብሎ። አንድ ማይበቃኝም እንዴ ሙሉ ቀን ሳለ እሺ ስንት ይሁን እንዴ? 2 3 4 5 6 7 8 አከፍታለሁ በቅርቡ እርጥብ ቤት ለምን እገዛለሁ? ማሽንም አለ ልጅ እየላኩ እየጠበስኩ ማምጣት እንጂ በቆሎ ይቻላል። በቆሎ ግን ከዚህ እንመለስ ምትገዛልኝ እውነት ትገዛለሽ? እርጥቡን ቻይ በቆሎን እንችላለን። ቱ ዘ ቤስት ይላል። በቆሎ ስንት ብር ነው? 30 ብር። እርጥብ ስንት ብር ነው? ነው ያው ነው አላለችም? ያው እኮ ነው። ስንት በቆሎ ነው የምትገዛው አንቺ? አንድ 4 5 ዛሬ ጠንቶብሻል። ሆድሽን ነው እንደ ጉንፋን ያዘሽ? ምንም ላደርግ አልችልም። ቸኮልኩ እስክበላይ ቸኮሌት ይግዛል። ቸኮሌት ይግዛል። ጾም ነው። አይ ቸኮሌት ይግዛል። ግድ የለሽም። እሺ ታዲያ እገዛልሻለሁ። ግን አሁን የምትበይው ከሆነ ከዛን አንፈልግም ትላለች። ይቀራል። ብር ያርቦ ይቀመጣል። ምን ወይ ይቀበልሽና ጾም ሲፈታ እበላዋለሁ። ልጄ ነው የምሰጥሽ። የሚጠፋ ነገር ላጭ ሁሌ ከተዋላ መልሽ አይ ቆርጣን የተነሳችው ዛሬ ምን ማድረጋች? በቃ ሆቴል ደግሞ እስከ ትናንት ወዲያ ነው የተቀበለችው። ስለዚህ በርጥ መፋታት ብርቅ ነው ወይ? ብርቅ ነው። ደሞዝ መብላት ብርቅ ነው። እሷ እርጥብ ትብላ በኔ ደሞዝ ልክ ነው። እሻት ዘፈን ባትዘፍን ኖሮ ምን ነው ነበር? እሺ እንወዳለን ፈን እያለን ነው። እዚህ ግቢ የሚያየን ሰው ብታዩ ማርያም ሰው ብቻዋን ነው እንደበለው ብቻቸውን ነው አስገብተን ብናሳያቸው አሪፍ ነበረ። ይሁና እና አሁን ሰፈራችን ላሳያችሁ። ካሜራውን ዞር እናድርገውና ሰፈራችን ይችን ትመስላለች። እዛ ጋር ታክሲ ተራ ነው። ወደ መገናኛ ወደ ከተማ መግባት ስንፈልግ ከተማችን ወደ ከተማ እስኪ ኢንሰርተሽ እንኳን ቢጌታ አስተውቂ ልጋብዝሽ። ይከፍልኛል እውነት ማሞሻል። ምርቃና ነው፣ ህመም አይደለም። እዚህ ጋር ስጋ ቤት አለ። بحضرك النبي ደህና ናችሁ? በዜብራ ነው የምንሻገረው። በተፈጥሮ ነው በዜብራ ደግሞ ገበያችን ነው። አዝሮ ወደዛ ገበያ ዴይ ማርኬት ይላል። ፕሮሞሽን ማለት ነው። አዘር እንላለን። ስሙኝማ ምን አለች ይመሰላችሁ?
ጋብዥኝ አለችኝ። እሺ ብዬ ስወጣ ግን የሚፈጠረውን ህይወት የለም። ምንም ማድረግ አልችልም። ይሁንሽ። እዚህ ነህ? አባና ቮይስ ኦቨር እንደሚገባበት ተሳስኝ ነው እኮ እያየን ገና ቮይስ ኦቨር እና አሁን ይሄ ምን ይባላል መሰላችሁ? ሰፈራችን ይሄ ሰፈር ፒያሳ ይባላል። ፒያሳ አራዳ ስሙ ሲነሳ ፒያሳ 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 ታሪክ ያለ እጆ ላይ እኛንን ፒያሳ ስትናፍቀን ፒያሳ ብለናል። አሟታል። እሺ ይሄ ይሰመርበት። አሟታል አልገባም ብለን ተስፋ እናደርጋለን። አልበላብሽም። ሙሉን ግን ጨርሽ። ከጨረሽ እኔ ከፍላለሁ። ሌላ 2 አድርጊ። ይሄን ብቻሽን ከጨረሽ ይሄን ካልጨረሽ ግን ይሄን ካልጨረሽ ግን አንቺ ትከፍያለሽ። ፎሎሚ እንዲህ ተበልቶ ያልቃል። እንዴት ተበልቶ ያልቃል? አንፈልግም። በቃ እኔ እከፍላለሁ። ነገርኩሽ እኮ በቃ ቅድም ሰምታችኋል። እጨርሳለሁ ሌላ 2 ጨምሪልኝ ከሆነ ምናምን ብላኝ ያዛን እንትን አለች። ምን አለ በቃ ራሴ እከፍላለሁ አለች። አትንኪብኝ አሁን እንዴ እኔ ታማሚ ነኝ። ሙሉ ቀን አልበሳው እኮ ስትበላ ነው ያለች። እዛ ሄደችበት አልተበላልኝም እንደውነ አንቺ ተነጥኝ የኔንም ደርባ አምጡ የሷንም አሟት ነው የቀረችው እያለች ነው በልታ ይመጣና ነው ጥብቆ ነው አሁን እኔ እስኪ ቢ ኒኮሊኔጂ እሺ ታመም ኳለች ታመሻላ ነይ ጉፋን አርገሽ ነይ ታመሽ ልጋዝቼ ለነይ እንዴ ቢቀርብኝስ ባንዳ እኔ በከፍስ በዛ ላይ መንገድ ላይ ባንዳ እንዴት እንደሚያይ ባንዳ ሴት ልጅ መንገድ ላይ በላ የሚበላ ልጅ አስፋልት ላይ ለጉንፋን ግን እውነት ጉሮሬ ነው እንዳይን ጋብዝ ካላችሁ አይጡ ምንም አትጋብዝ። አሁን ታስከፍለኛለች እኔ ቆይታ ያለ
ደሞቴ እንደበላ አትበይ ዶቢና እንሂድ በቃ አሁን ግን አንፈልግም አይፈልግም እስቲ ልዩ ከፈለስ ሽንኩርት አለው ሽንኩርት ታዲያ ማረኝ ሽንኩርት እኔ ይሄን ሽንኩርት ባደቼ በህይወት ልሩ እንኪ ቢዩ ይሄ እንደው እንጂ ምን ማለት ሰው እንዴት ሽንኩርት ይላል ያለ ሽንኩርት እንዴት ምግብ ይሰራል? በመጀመሪያ ደረጃ ሽንኩርት አይበላም። በማርያም ሽንኩርት የምጠሉ ሰዎች ልክ እንደሆንኩ ነገር ብለኝ ሽንኩርት ይበላል እንዲህ እየታየ ራሱ መብላቱ ነው። እርጥብ ስለሆነ በቃ በቃ ታዘዝነት ያው እንደዚህ ያርኩ እንደዚህ ጠቀለል ጨረሽብኝ እኮ በቃ ቢያልኩ ካሜራማናችን አይበላም። እንካ ካሜራማን እንካ ጉረስ ደግ ሲያጫውተን አያችኋል። ታስቃብጥ የኔን ብቻ በደንብ ቆንጆ አድርገህ እኔ ማጎርሰዋለ ታታጎርሽ እምቢ እንዳበላ እኔ ግን ላቻለሁ ፈልግም አንቺ አባሽ ይቀመጣል እንዳደራ ሰው ደግም ሰራ አግቡም ለስንት አይነት መስዋዕትነት እንደከፈሉ ካሜራማናችን ብታውቁ። ኧረ መሽቷል። እተበላው ብዬ ብርድ ተመትቼ ቤት ነበር እስካሁን ጌታ ብታውቁ ምን አይነት ወይኔ በሉ በቃ እንብላ እንጀበላችሁ አሜን ብለናል። አሜን አሜን እናመሰግናለን። አሜን አሜን ይሄም ቢሆን አሁን ያልበላ ለምን አማታችሁ በላጣ እንዳትሆን ሳለ አስቀምጡ ተብሏል። አሁን አማትሽ በላጣ እንዳትሆን ነው እንደዚህ ልታረጊው ያ ወገኛ ወጉንም አይዘሻል። አውቅ በይና እንሂድ በእናትሽ እዚህ ብር ታስቀምጥኛለች መንገድ እንጂ ዳውላት እኔ ሲጀመር እሷን ተማምኜ ከቤት አልወጣም። ስለዚህ አለሽ ብር ያለኝም ምን ያስ ይሄዳል የተመለስን ነው ወደ ቤታችን። ሆጫጭ አድርጌ ጋብዣታለሁ። yes ለዛ ሳይድ ነው አምጋባሽ እዚህ ጋር ነው እኮ እንትና ይዘህ ትሮጣለህ። አላስገባሽም። እሺ እንዳይደብርሽ። ኦይ ሳሙሳ ከዛ ደግሞ ቀጣይ እንጨምራለን። አቅማጣ ያጎዳውን ይሰጣለሁ፣ እሷ ትቀበላለች። መልስ ልዩነታችን። እናመሰግናለን።
ዘይት አምጪ ያ እንዴት እንደምትቀብጥ ነግቶሻል። አንቺ በእንት አይቻልም። ቆመሽ ነው አይቻልም። በይ ቃላሽ ተጠመድሽ። እኔ አንቺ ራሱ ዘለዋል። ቃላሽ ተጠመድሽ። እስቲ ሞክሪ። አንድ እስቲ እየሄዳችሁ